ምንድን ነው እሺ? ልጄ ንገረኝ፣ ምንድን ነው እሺ? ምንድን ነው እሺ? ንገረኝ። የኔ ልጅ ምንድን ነው እሺ? ሰላም ምንም እኮ የለም። ምንድን ነው እሺ? ተረጋጊና ቁጭ ብለሽ ነው። ምንድን ነው እሺ? አባዬ ቆይ በቃ እንደዚህ አይነት ጉድ አለ እንዴ? ምንድን ነው የተፈጠረው? ምንድን ነው እሺ? ነገር ጽኑ፣ ምንድን ነው እሺ? አባዬ ወደዚህ ወደ አንተ ጋር ስመጣ የሆኑ ሰዎች ተከታተሉኝ እና ልክ ቅያሱ ጋር ስደርስ መጥተው ያዙኝ። አባዬ ያዙኝ? እነማን ናቸው እንደዚህ በቀን እንደዚህ አይነት ስራ የሚሰሩ? እኔ ምን አውቃለሁ አባዬ፣ ከኋላዬ መጥተው እኮ ነው ድንገት ሳላያቸው ያዙኝ። እሺ ምን አደረጉሽ? አይ ምንም አልሆንኩም አባዬ፣ ደህና ነኝ። ከኋላ መጥተው ያዙኝ፣ ስጮህ እንዳስታገል በቃ ለቀቁኝ። ወይ ጉድ! የኔ ልጅ ጎድተውሽ እንደሆነ ሆስፒታል እንሂድ። አይ አባዬ አልጎዱኝም፣ ደህና ነኝ። ሌቦች ልጄን አስደነገጡብኝ አይደል? አይዞሽ አባዬ፣ ሌቦች አይደሉም። ሌቦች ቢሆኑ የሆነ ነገር አይወስዱም ነበር። ይኸው ደህና ነኝ። ምንም የወሰዱብኝ ይኸው ስልኬም አለ። ምንም አልወሰዱብኝም እኮ አባ። ሌቦች ቢሆኑ የሆነ ነገር ይወስዱ አልነበር? እና ሌባ ካልሆኑ ምን ፈልገው ነው ያዙሽ? እኔ እንጃ አባዬ፣ እኔ ምንም አላውቅም። ስለዚህ ሊዘርፉሽ ካልሆነ ለፖሊስ ማሳወቅ አለብን። ነገ የሆነ ነገር ቢያደርጉሽስ? እንዴ አባዬ፣ ምን ብለን ነው የምናሳውቀው? ምን አይነት ሰዎች እንደሆኑ እንኳን እኮ በቅጡ አናውቅም። ቢሆንም የደረሰብሽን ነገር ማሳወቅ አለብን። ትንሽ እንዴት አረክ? ሁሉም ነገር ተጠናቋል። ምን አረክ? ከጽናት ህይወት እንዲወጣ አድርጌያለሁ። በጣም ጥሩ አድርገሃል። ይሄን ድርጅት ከኔና ካንተ ውጪ ማንም የሚከታተል ሰው መኖር የለበትም። ያለምንም ነገር ይመስላል እንዴ በዚህ ቅስፈት ቶሎ ብሎ እንደዚህ ፈጥኖ ቀለበት ያደረገላት? ዛሬ ቀለበት አደረገላት ማለት ነገ ደግሞ ድል አድርጎ ደግሶ አጨብጭቦ ያገባታል ማለት ነው። ከዛስ ይሄን እናንተ ህልም ድርጅቱን የማግኘት ነገር ከንቱ ሆኖ ይቀር ማለት ነው። ገባ? ይኸውልሽ ሮማን፣ እኔ ገንዘብ ነው የሚፈልገው። ድርጅት ታቅፌ ምንም አልሰራም። የሚያስፈልገኝ ገንዘብ ነው። እኔ እናንተ ከተስማማን ምንም ችግር የለውም። ኖርማል ነገር ነው እያሰብክ ያለው። በምንድን ነው የምንስማማው? በምን እንደምንስማማ ታውቃለህ? በመጀመሪያ ድርጅቱን ወደ ቢሮ እየሄድኩኝ እንዳለ የሆኑ ሰዎች ተከታተሉኝና ቅያስ ውስጥ ስገባ ያዙኝ። ወይኔ ጉድ የፈላ በፈጣሪ ስም። እሺ እና ተዳውን ጎዱሽ? አይ እኔማ ምንም አልሆንኩም። እሺ ምን ወሰዱብሽ? ብሌን እሱ አይደል እንደ ገረመኝ። ምንም ነገር እኮ አልወሰዱብኝም። እንዴ ሌቦች አይደል እንደ ያዙሽ? እና ተደፍነው አንቺ ምን አደረጉሽ? ምንም በቃ ዝም ብለው መጥተው ከኋላ ያዙኝ። አንደኛው ስልክ እያወራ ይመስላል። ከዛ ስልኩን አውርቶ ከጨረሰ በኋላ ወደ ኋላ ሳትዞሪ ዝም ብለሽ ወደፊት ሂጂ አለኝ። ከዛ ዝም ብዬ እየሮጥኩኝ ወደ አባዬ ቢሮ ሄድኩኝ። እንዴ ካልሰረቁሽ የሆነ ነገር ካላረጉሽ ቆይ ለምን ያዙሽ? ማለት ቆይ ምንድነው የሚፈልጉት ነገር? እኔ ምን አውቃለሁ። አባዬም በጣም ፈርቶ ስለነበረ ለፖሊስ አመለከተ። ይሻላል በእናትሽ። ግን ፖሊሶቹ ምን አሏችሁ? ያው ምርመራ እንከፍታለን ነው ያሉት። በቤት ነው እየተጠንቀቂ። ቆይ ቢሰርቁሽ ሌቦች ናቸው ብለን እናወራለን። እነዚህ ካልሰረቁሽ ምንም ካላደረጉሽ ነገሩ ደግሞ ከባድ ቢሆን ነው። ስለዚህ ጠንቀቅ በይ፣ ራስሽን ጠብቂ። እኔም ብሌን እሱ ነው እኮ ያስፈራኝ። ምን እንደፈለጉ እንኳን አላውቅም። ዝም ብለው ያዙኝ፣ ስልካቸውን አወሩ፣ ለቀቁኝ በቃ። ቆይ ጠላት አለን እንዴ? ኧረ የለንም ብሌን። እኔም እኮ በጣም ነው ግራ የገባኝ። በቃ እንግዲህ ከዚህ በኋላ ጠንቀቅ ማለት ነው፣ ራስን እየጠበቁ መሄድ ነው። አዎ
በጣም ነው ያስደነገጡኝ። እናት ምን ደንግጠልሽ? አንቺ ለራስሽ ያስነጥሱ የምትደነግጭ ልጅ ነኝ። እንዴት ነሽ አስካል? ደህና ነኝ። እንዴት ዋልክ ግርማ? እንዴት ነው አሁን? ተሻለሽ? ለውጥ አለው? ፈጣሪ ይመስገን በጣም ደህና ነኝ። አይዞሽ እንግዲህ አሁን ይሻልሻል። እንግዲህ ፈጣሪ ያውቃል ግርማ። አንተ ግን እንዴት ነህ? እኔማ ምን ሆናለሁ? ደህና ነኝ። ጥሩ ነው። እሺ ምን ልትይኝ ነበር? አንተ ምን ልትለኝ ነበር? እኔማ እፈልግሃለሁ ስትይኝ ጊዜ ለምን ልልሽ ነበር የመጣሁት። ስለ ናቲ ነው። እሺ ምን ነበር? ስለ ናቲ መቼም ታውቃለህ አይደል? አዎ አውቃለሁ። ድሮ ነው የማውቀው። አይቼዋለሁ። አሁን የፈለኩት ከናቲ ጋር እንዴት እንደተዋወቃችሁ አላውቅም፣ ግን እኔ እናቱ ስለታመንኩበት እንጂ የዚህ አይነት ማንነት የለውም እንጂ። ያው የአንቺ መታመም አስጨንቆት ይሆናል። ቢሆንም በዚህ መንገድ እንድትተዋወቁ አልፈለኩም ነበር፣ ግን ችግር የለውም። በዚህም አለ በዛ ከተደበቀው ልጅ ጋር ተገናኝቻለሁ። ታውቂያለሽ፣ አንድም ቀን ከሴት ልጅ ውጪ ሌላ ልጅ ይኖረኛል ብዬ አስቤ አላውቅም። ህይወቴን ተረጋግቼ መኖር ስጀምር ግን ከአንቺ ልጅ እንዳለኝ ሰማሁ። ለቤተሰቦቼ ግን ይሄን መንገር ወይንም ማስረዳት አልቻልኩም። አንቺ ጋር መጥቼ ልጄን አስተዋውቂ ማለት ከበደኝ። ነገሩ ግን ራሱ አይኑን አፍጥጦ መጣ። ገንዘብ ቢጠይቅህ ለኔ ብሎ እንጂ ሌባ ወይ ቀማኛ ሆኖ አይደለም እንጂ። አውቃለሁ። እኔ በሱ አልፈረድኩም። እኔ ያስጨነቀኝ ለጽናት ወንድም አለሽ ብሎ መናገር ነው። አትንገራት። እኛም ወደ ቤታችን ወደ ሀገራችን እንሄዳለን። እንደ ድሮ ተደብቀን እንኖራለን። የለመድነው ነው። አስካለ መተዋወቅ አለባቸው። ከዚህ በላይ ሳይተዋወቁ መኖር የለባቸውም። እንደፈለክ ቢተዋወቁ እኮ እኔም ደስ ይለኛል፣ ግን ካንተ 70 ሳንቲም ምንም ነገር አልፈልግም። እንደዛ አትበይ አስካለ። በምችለው መጠን እሞክራለሁ። ትታከሚያለሽ፣ ግን ትንሽ ጊዜ እፈልጋለሁ። እኔ ማሳከም ግዴታ የለብህም። ስለወለድኩልህም የህይወት አንዱ ግዴታ አይደለውም። ግን ትንሽ ጊዜ እፈልጋለሁ። በጭራሽ ባንተ ገንዘብ መታከም አልፈልግም። ይህንንም ልነግርህ ነው ያስቀራው። ሰማኛለህ? ጭራሽ አጠገቤ እንዳትደርስ። አስካለ እንደዛ አትበይ። ትታከሚያለሽ። ማን ነው? ወረቀት ሰጥቶኝ ሄዱ። የምን ወረቀት ነው? ከባቢ ነው የተላከልኝ። አይ ባብዬ ወንድሜ፣ በቃ አሁን እንደ ድሮ ፍቅሩን ጭራሽ በወረቀት መግለጽ ጀመረ። በቃል ሲከብደው ውይ ይስማው ደስ በቃ ሽኖጡ እንዳያረብኝ እጄ ሊሆን እኔ እናት እንዴት ነሽ?
ዛሬ እንደ ድሮ ፍቅሬን በደብዳቤ ይዤልሽ መጥቻለሁ። አንቺን አግኝቼ የሆንኩትን ለመናገር ጊዜ ስላልነበረኝ ነው። ጽኑ፣ እወድሻለሁ። አንቺ ለእኔ ሰውነት እንዲሰማኝ ያደረግሽኝ ብቸኛዋ ሴት ነሽ። ከአንቺ ስለመለየት አንድም ቀን አስቤ አላውቅም። አሁን ከአንቺ አልለይም፣ ሁሌም በልብ ያለሽ። ይህንን ስታነቢ ምንድን ነው የተፈጠረው እያልሽ እያሰብሽ ይመስለኛል። ጽኑ፣ ሄጃለሁ። ባብዬ ዛሬ ፕራንክ ልታደርገኝ ነው? ጽኑ፣ ይህንን ስታነቢ ምን ያህል እንደምትሰበሪብኝ ሳስበው በጣም ይከፋኛል። ግን ትንሽ ቀን ነው፣ እመጣለሁ። ወደ ውጭ ለመሄድ የጀመርኩት ፕሮሰስ ነበር። እሱ ድንገት ተሳካ ብሎ ቪዛ ላኩልኝ። ወረቀት መቅረት አልቻልኩም። ምክንያቱም እንደዚህ መኖር ለእኔ ከባድ ነው። ሰርቼ መለወጥ አለብኝ ጽኑ። ስለዚህ መሄድ መርጫለሁ። ቀልዳለሁ። እንደዚህ አይነት ቀልድ ያገኝም ጎቢ ቀልዳለሁ። ብሌን 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 እኔ አልገባኝም። እስቲ አንቺ እዩ ከገባሽ ብሌን ይሄ ነገር እውነት ነው እንዴ? ቆይ ጽኑዬ፣ ስደውልለት ስልኩን አይሰራም ጨረሽ? ስልኩ አይሰራም። እኔ ምንም እየገባኝ አይደለም። ቆይ እስኪ ጽኑዬ፣ ወይ ካልሆነ እቤት እንሂድ። እንዲሆን ካልሆነ ቤት ሄደን እንየው ብሌን ያደርገው ፓፒ ብቻዬን ጥሎ ገባ። አይደለም እኮ ግራ ገባኝ። ጽኑዬ፣ እስኪ ተረጋግተን እናስብ። ይቀልድ ነው። አቶ ምንድን ነው እየጠበቅ ያለው? ቁጭ በል የኔ ልጅ። አልቀመጥም፣ ንገረኝ። ምንድን ነው ሀሳብህ? ተስማምቻለሁ። ድርጅቱን ለመሸጥ ሰዎች አግኝቻለሁ። ናቲ፣ እስከ መቼ ትጨርሳለህ? ይኸውልህ ናቲ፣ ተቀመጥና እንነጋገር። እሺ፣ ምንድን ነው የምናወራው? ናቲ፣ ዛሬ እናትህ ጋር ሄጄ ነበር። እስካሁኗ ሰዓት አንተ ስለ እኔ አታውቅም አይደል? ስለ አንተ የማወቅ ፍላጎት ኑሮኛ አያውቅም አቶ ግርማ። ለምን? እንዴት? እስካሁን እኮ አባቴ ብለህ እኮ አልጠየቅም። ወልዶ የጣለኝ አባት ምን ይሰራልኛል? እኔ አባት አልፈልግም። እናቴ ለእኔ በቂ ነች። የኔ ልጅ ልጃት በለኝ አቶ ግርማ። እናቴ ነች ለፍታ ያሳደገችኝ። አንተ በህይወቴ ላይ ምንም አሻራ የለህም። ናቲ፣ እኔ ስለ አንተ ምንም የማውቀው ጉዳይ የለም። እኔ ወልጄ አልጣልኩም። ልጅ እንኳን እንዳለኝ ያወቁት አሁን በቅርቡ ነው።
ከዛ በኋላ ልጅ አለኝ ብዬ ለቤተሰብ መናገር ፈራሁ። ግን ከዛ በኋላ ስጨነቅ ነው የኖርኩት። አውቀስ መቼ መጣ? ልጅ እንዳለ ከሰማ በኋላ መቼ መጣ? ይኸውልህ ስንት ቀን ተደብቄ መጥቼ ሀገር ሳይክ ነበር። ግን ለምን ይመስላል? ልጄ እኮ ስለሆንክ ነው። ልጄ ናቲ፣ አውቃለሁ ለእኔ ምን ያህል ጥላቻ እንዳለ። ግን እኮ አውቄ አይደለም የተውኩ። ናቲ ምን ላድርግ? በጣም ፈራው። ቤተሰቦችን ማጣቸው መሰለኝ። እሺ እኔ ምን ላድርግሽ? ስለዚህ ልጅ እንዳለ አምነህ መቀበል አልቻልክም። ንገረኛ። ናቲ መወሰን አልቻልኩም። እኔ ደግሞ የአንተን አባትነት መቀበል አልችልም። ይኸውልህ አቶ ግርማ፣ ያገናኘን የእናቴ ህመም ብቻ ነው። እናቴን አሳክምልኝ፣ በህይወት አልደርስም፣ አንተም በህይወት አትደርስም። ከህይወት ትወጣለህ፣ እኔም ከህይወት እወጣለሁ። አትወጣም የኔ ልጅ። ልጅ እኮ ነው አንተ። አቶ ግርማ፣ ይኸውልህ ሁለተኛ ይሄን ቃል ካፍ መስማት እኔ ያንተ ልጅ አይደል። እኔ የእናቴ የዛች ምስኪን ልጅና ልጅ ብቻ ነው። ይኸውልህ አንድ ሳምንት ሰጥተኸኝ፣ በአንድ ሳምንት ውስጥ ገንዘቡን ካላመጣ ዘር ማንዘርክን ነው የምጨርሰው። በይኔ ይቀለደብኝ ነው አይደል? ባቢ መጨረሻ እኮ የቀለደብኝ ነው አይደል? አውቃለሁ ምን አይነት ነገር ነው የምጣለው። ምናልባት እየቀለደብኝ ሊሆን ይችላል። እየቀለደ ነው የሚሆነው። አይሰራም እኮ ስልኩ። ጨነቀልሽ። እንዴት ናቸው? ሰማሽ? ምኑን ነው የምሰማው? አልሰማሽም እንዴ? እኔ እኮ እንደዚህ አዝነሽ ስትቀመጪ የሰማሽ መስሎኝ ነበር። ምኑን ነው እማዬ? ምንድን ነው የምሰማው? ባቢ የት ተሳፈረ እኮ ውጪ በረረ እንዴ? ይሄን ያክል ተራርቃችኋል? አልሰማሽም? እማዬ በቃ እስኪ ዝም በይ አሁን እንኳን። ውይ እኔ እኮ የሰማሽ መስሎኝ ነበር። ሳይነግርሽ ነው እንደሄደው? እውነት ነው ብለኝ ባቢ በቃ ጥሎኝ ሄዷል። ውሸት መስሎሽ ነበር እንዴ? እውነት እኮ ነው። ኧረ እማዬ ዝም በይ በቃ አሁን እንኳን። ምን ነው ዝም ብለው? ሄደ እኮ ነው ያልኩት። ሌላ ምን ያልኩት ነገር አለ? እናንተ ሳታውቁ እኔ ማወቄ አይገርም ነው። አይ ባቢ እዚህ ነው አይደለም እንኳን አይሆንም፣ ልቀቂኝ ልቀቂኝ። አይ ባቢ ያሳዝናል። አይ ባቢ አታደርገውም። እየቀለደ ነው። ልቀቂኝ አንቺ እየቀለደ ነው። እማዬ እባክሽ እማዬ በፈጠረሽ ዝም በይ። እንደው ምን አይነት ጉድ ውስጥ ነው የገባሽው? እንደው ፈጣሪ አልቀሽ ብሎ ነው የፈጠረሽ? እማዬ ኧረ እባክሽ እንዴ! ኧረ እባክሽ እባክሽ እንዴ! አሁን እንኳን አፍሽ ዝም ይበል በፈጠረሽ። ማን እውነቷን ነው ብለኝ ለምን ይሄ ሁሉ ነገር በኔ ላይ? ባቢስ
እያወቀ እንዴት ጥሎኝ ሄደ? ቆይ እኔ አልቅሽ ተብዬ ነው